ዓለማዊነት ምንድነው? ባጭሩ መጽሐፍ ቅዱስ ግልጽ ቃል ነው የሚያስቀምጠው። ዓለምንና በዓለም ያለውን ነገር መውደድ ዓለማዊነት ነው። መጽሐፍ ቅዱስ በግልጽ እንዲህ ነው የሚለው፣ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን ነው የሚለው። ስለዚህ የዓለማዊነት ፈቃድ በልባችን ሲኖር ወጣቶች ከእግዚአብሔር ጋር መጣላት ጀምረናል ማለት ነው። መንፈስ ከሆነው ከእግዚአብሔር ጋር በመንፈሳዊ አኗኗር ስንኖር እግዚአብሔርን መውደድ ጀምረናል ማለት ነው። ሁለቱን እያነጻጸርኩ ላቅርብላችሁ። አንደኛ እግዚአብሔርን የሚፈልግ ልብ አለው መንፈሳዊ ሰው። ሐሳቡም ይውላችሁ ስራ የሐሳብ ታዛዥ ነው። ሐሳቡ መንፈሳዊ ሲሆን ስራው መንፈሳዊ ነው የሚሆነው። ስራን የሚቀድሰው ሐሳብ ነው። መንፈሳዊ ሐሳብ ያላቸው መንፈሳዊ ልብ ያላቸው ወጣቶች ስራቸው መንፈሳዊ ነው የሚሆነው። ሐሳባቸው ስራቸውን ይቀድሰዋል። ስራቸው የሐሳባቸው ታዛዥ ነው የሚሆነው። ስለዚህ በመንፈስ እግዚአብሔር ስንመራ ሐሳባችንም ስራችንም መንፈሳዊ ይሆናል፣ ይቀደሳል። ይሄ ምን ማለት ነው? እግዚአብሔርን የሚፈልግ ልብ፣ እግዚአብሔርን የሚመኝ መንፈስ፣ እግዚአብሔርን የሚያስደስት ምኞት ነው የሚያድርብን። ዋላ ወደ ውሃ ምንጭ እንደሚናፍቅ ልባችን ወደ እግዚአብሔር መናፈቅ ይጀምራል። ይሄ መንፈሳዊነት ነው። ዓለማዊነትስ ምንድነው ካላችሁ የሚመኝ ልብ አላቸው ይላል። ያለፈ ያገደመውን፣ የወጣ የገባውን፣ የመጣ የሄደውን ሁሉንም ይመኛል። ዘማዊ ልብን ያላቸው ሲዘፍኑም ይዘፍናል። ይሄ ዓለማዊ ልብን ያለው ቅድም ጥያቄው ላይ የተጠቀሰው ከቴዎድሮስ ዮሴፍም ጋር ይዘምራል፣ ከቴዲ አፍሮም ጋር ይዘፍናል። ምንም ችግር የለበትም። ይሄ የሚመኝ ልብ አላፊ አግዳሚ የሚጥለው ልብ ነው። የሚመኝ ልብ አላቸው ያለው ያዩትን ሁሉ ይመኛሉ። አየኋቸው፣ ተመኘኋቸው፣ ወሰድኳቸው፣ ቀበርኳቸው ይላል። የሚፈልገውን ነገር ሁሉ ይፈጽማል። የሚያየው ነገር ነው የሚመራው፣ የሚያየው ነገር ነው የሚቆጣጠረው። በኋላ ጥቂት ነገር እገልጽላችኋለሁ። ሁለተኛ መንፈሳውያን የህይወታቸው ማዕከል እግዚአብሔር ነው። መዳረሻቸው ሰማያዊ ሐሳብ ነው። ሁሉ ጊዜ የሚያስቡት የምናገረው፣ የምሰራው፣ የማስበው እግዚአብሔርን ያስደስተዋል ወይ? እግዚአብሔር ይወደዋል ወይ? እግዚአብሔር ይመርጠዋል ወይ? እግዚአብሔር ይፈቅደዋል ወይ? ይሄ ነው ሐሳባቸው። ዓለማውያን ሲሆኑስ ወይም የዓለማዊነት ሐሳብስ የህይወታቸው ማዕከል ምድራዊ፣ ሆዳቸው አምላካቸው፣ ነውራቸው በክብራቸው፣ ኑሯቸው ስጋቸው ብቻ ነው የሚሆነው። ሰው ስጋ፣ መንፈስ፣ ነፍስ ነው። ስጋቸው ላይ ብቻ ነው የሚያተኩሩት። መንፈሳውያን ሲሆኑ እንደ ቅዱስ ጳውሎስ እንዲህ ነው የሚሉት፣ እኔ የምኖረው ክርስቶስ ስለኖረልኝ ነው። በእኔ የሚኖረው ኢየሱስ ክርስቶስ ነው ብቻ ነው የሚሉት። የሚኖሩት ለሞተላቸው ነው የሚሆነው። ለክርስቶስ ነው የሚኖሩት። ዓለማውያን ከሆኑ ደግሞ እኔ ብቻ ነው መፈክራቸው። በየትኛው መመዘኛ የሚያስቀድሙት ራሳቸውን ነው። ይሄ ደግሞ የዓለማዊነት መገለጫ አንዱ ዋናው መገለጫ ነው። በተለይ ይሄ ዝግመታዊ ለውጥ ኢቮሉሽኒስት ቲዮሪ የሚባለው ያስተማረው አንዱ ነገር በእውነት ሰው በመልአት ነፃ ሊባል የሚችለው ራሱን ከሁሉም ሰዎች ሲያስቀድም ነው ብሎ ስለሚያስተምር እኔ ነው መፈክሩ። ይሄው የዓለሙን መፈክርም ስሙት፣ ኢትዮጵያ ውስጥም የሚስተጋባውን ስሙት። እገሌ ፈርስት ነው ወይንም ደግሞ ሚዲያውን ስትከፍቱት
በእነከሌ መቃብር ላይ የበላይነታችንን እናውጃለን ነው የሚለው። እኔ ነው የሚለው። መንፈሳዊ ሲሆን ግን ክርስቶስ ነው የሚለው፣ እግዚአብሔር ነው የሚለው፣ ሰማያዊ ሕይወት ነው የሚያስቀድመው። ልዩነታቸው እጅግ በጣም ብዙና የረቀቀ ነው። ይህን የሚለይ ነው ክርስቲያን የሚባለው። የሚኖርለትን ዓላማ አቋም ይዞ የሚኖር ሰው ነው ክርስቲያን የሚባለው። ከመጣው ጋር የሚሄድ ከነፈሰው ጋር የሚነፍስ ከገባው ጋር የሚገባ ከወጣው ጋር የሚወጣ አይደለም። እኛ ጋር ሲሆን ቀሚስ፣ ውጪ ሲሆን አጋንንትን የሚስቡ የተጣበቁ ልብሶች የሚለብስ አይደለም ክርስቲያን። ጨክኖ የሚኖር ነው ክርስቲያን። ከእግዚአብሔር ጋር በመኖር የሚገኘው በቆይ ጥቅምና ረብ የሚረዳ ነው ክርስቲያን። ከእግዚአብሔር ጋር ለመኖር ቤቱንም ያክል ዋጋ የሚከፍል ነው ክርስቲያን። መንፈሳዊ የሚባለው ከእግዚአብሔር ጋር አንድነትና ህብረት ያለው ነው ክርስቲያን። ይኸውላችሁ ይሄ ዘመን ከሶስት ነገሮች ጋር ነው የሚያቆራርጠን። አንደኛ ዓለማዊነትን እና የዓለማዊነትን አቅርቦት በመጨመር ሰው ከእግዚአብሔር ጋር የሚኖረውን የመንፈስ ህብረትና አንድነት ነው የሚቆርጠው። አንድ ሁለተኛ ሰውን ግለኛ በማድረግ ሰውን እኔ ብቻ እንዲል በማድረግ ሰው ከሰው ጋር ሰው ከማህበረሰብ ጋር እንዲቆራረጥና የብቻው እንዲሆን ነው የሚያደርገው። ሁለተኛ ሰውን ከተፈጥሮ ጋር ነው የሚያቆራርጠው። ራሱ ብዙ መዘርዝር አለው እንዳላደክማችሁ እዛ ጋር አልገባም። በሊቃውንት አስተምህሮ ግን መንፈሳዊነት ምንድነው ካላችሁ ከአራያ እግዚአብሔር ወደ አምሳለ እግዚአብሔር የሚደረግ ጉዞ ነው። አሁን እኛ እዚህ የተቀመጥነው እግዚአብሔርን ለመምሰል የምናደርገው ጉዞ ነው። ይሄ ሁሉ የምናወራው የምናስቀድሰው ማህሌት የምንቆመው ቃል እግዚአብሔር የምንሰማው የተፈጠርነው በመልክዓ እግዚአብሔር በአራያ እግዚአብሔር ነው። የምንኖረውና የምንጓዘው ግን እግዚአብሔርን ወደ ምትመስል ህይወት ነው እየተጓዛችሁ ያላችሁት። መንፈሳዊነት ማለት ይሄ ነው። በእግዚአብሔር መልክ ተፈጥሯል። ቅድስና ንጽህና ፍጹም በማድረግ እግዚአብሔርን ወደ መምሰል ነው የምንመጣው። መጽሐፍ ቅዱስ በግልጽ ነው የሚናገረው። ቅድስናን ፍጹም እያደረግን ርኩሰትን እየጣልን እግዚአብሔርን ወደ መምሰል እንመጣለን ነው የሚል። ፍጹም ማድረግ ነው። በመነሻነት ቅድስና ተሰጥቶናል። ቅድስናን ፍጹም ማድረግ። ስንፈጠር ንጽህና ተሰጥቶናል። ንጽህናን ፍጹም ማድረግ። ስንፈጠር ጥበብ ተሰጥቶናል። ጥበብን ፍጹም ማድረግ። ይሄ ሁሉ ቅዳሴ፣ ይሄ ሁሉ የካህናት አገልግሎት፣ ይሄ ሁሉ ስብከት ቅድስናን ፍጹም በማድረግ እግዚአብሔርን ወደ መምሰል መምጣት ነው። መንፈሳዊነት ይሄ ነው። ዓለማዊነት ደግሞ ገባንም አልገባንም ተረዳነውም አልተረዳነውም በዚህ ያለ ዘመን እንቅስቃሴን ገባንም አልገባንም ሰይጣንን ለማምለክ የሚዘጋጅ ዝግጅት ነው ዓለማዊነት። ስለዚህ ምርጫው የክርስትና ነው። ምርጫው ውሳኔ ይፈልጋል። ምርጫው አቋም ይፈልጋል። ምርጫው ላሸነፈ ማሊያ የመቀያየር የቲፎዞነት አይደለም፣ የጽድቅና የኩነኔ ጉዳይ ነው። ስለዚህ ቅድስናን መካፈል ነው መንፈሳዊ ህይወት። ሶስት ሰዎች አሉ። እነሱን ልጥቀስና በኋላ የተጠቀሱትን ጥያቄዎች ለመመለስ ልሞክር። ይኸውላችሁ ሰው ሶስት ነገሮች አሉት። አንደኛ ስሜት አለን ወይም ስሜታችን የሚያይልብንን እንኖራለን። እነዚህን ኢሞሽናልስ ወይም ስሜታውያን ይባላሉ። መንፈሳዊነት የሚጎልብን ስሜታዊነት ሲበዛብን ነው። ዝፈን ሲለ ተሳደብ ሲለ ተናደድ ሲለ ተቆጣ ሲለ ያየውን የገባ የወጣው ጋር ተኛ ሲለ ይሄ ስሜታዊነት ኢሞሽናልስ ይባላሉ። ሁለተኛው በአእምሮአዊ ዕውቀት ወይም አእምሮአውያን የሚባሉ ኢንተሌክቹዋልስ ናቸው። እነዚህ ደግሞ ከመንፈስ እግዚአብሔር የተቆራረጡ ስጋዊ ምርምርን፣ ስጋዊ ፍልስፍናን፣ የምድር ስጋዊ ጥቅምን ብቻ የሚፈልጉ ናቸው። ይሄ አእምሮአዊ የሚባል ነው። መንፈሳውያን የሚባሉት ግን ከዓለማዊነት የተለዩት ግን ሶስተኛው የሆኑ ናቸው። መንፈሳውያን ወይም ስፒሪቹዋልስ የሚባሉት እነዚህ በእግዚአብሔር መንፈስ የሚመሩ ናቸው። ይሄ ጥቅሙ ምንድነው ካላችሁኝ ስሜትንም አእምሮንም ለእግዚአብሔር መንፈስ ማስገዛት ነው መንፈሳዊነት። እደግመዋለሁ። ስሜታውያን ስሜታችንን ግን መንፈሳውያን እግዚአብሔራውያን ስንሆን ስሜታችንንም
ዕውቀታችንንም ጉልበታችንንም ለእግዚአብሔር ማስገዛት ነው መንፈሳዊነት ማለት ይሄ። ዓለማዊነት ማለት ግን በሁለቱ ብቻ ታጥሮ መቅረት ነው። መንፈሳዊነት ማለት ግን ሁሉንም ነገር ለመንፈስ እግዚአብሔር ለማስገዛት ስራውም፣ ኑሮውም፣ ንግግሩም፣ አረማመዱም፣ አለባበሱም፣ አበላሉም፣ አጠጣጡም የምድር ኑሮ ሁሉ ለመንፈስ እግዚአብሔር ማስገዛት ነው። በቃ ስራው ይሄ ነው። የእግዚአብሔር ቃል የሚናገረው ልናገርና ወደ ሌሎቹ ጥያቄዎች ልምጣ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ነው የሚለው። የእግዚአብሔር ልጆች መሆን የምንፈልግ በሙሉ በዚህ በእግዚአብሔር መንፈስ እንመራለን። አለበለዚያ የሰይጣን ልጆች ነው የምንሆነው። ሁለቱና እንዴት አድርገን ነው? ይኸውላችሁ ዓለማዊነት ከመንፈሳዊ ኑሮ እየኖርን ክርስቲያን መሆን ይቻላል። እየዘፈን መዘመር አይቻልም። ዝሙት እየሰራን መቀደስ አይቻልም። ሐሜት ከዝምታ ጋር፣ ንጽህና ከርኩሰት ጋር፣ ክርስቶስ ከቤልሆር ጋር፣ ጨለማ ከብርሃን ጋር ዝምድና የለው። በዓለም እየኖርን ግን ክርስቲያን መሆን እንችላለን። ሁሉም የሆኑት ይሄንን ቤተ መንግስት እየኖሩ ተጋዳይ የሆኑ እናስካፋሉ። ንጉስ እየሆኑ እንባቸውን ከመብላቸውና ከመጠጣቸው ጋር የደባለቁ እነ ዳዊት አሉ። ትናንት በትምህርታችን እንደተነጋገርነው ቄሳር ቤተሰቦች ሆነው ግን ጥልቅ የሆነ መንፈሳዊ ህይወት የሚኖሩ አሉ። ይቻላል። መጨከን ብቻ ነው የሚያስፈልገው። ልብ እንዲቆርጥ ብቻ ነው የሚያስፈልገው። አለመልመጥመጥ ብቻ ነው የሚያስፈልገው። የእግዚአብሔርን እርዳታ በጸሎት በልመና በተጋድሎ መፈለግ ብቻ ነው የሚያስፈልገው እንጂ ይቻላል። ኖረውታል። አዲስ ኑሮ አልተነገረንማ። ይቻላል። ልባችን እንዲቆርጥ ሴትዮዋኑ ጸጉራቸውን ባላቸው ሞቶ ተላጩት አሉ። ጸጉራቸውን ባላቸው ሞቶ እና ግን ሲላጩት ታይቶ የማይታወቅ አለጫጨት ነበር የተላጩት። እንደዚህ ከፍለው ተላጩት አሉ። አንዱን አጎፈሩት፣ አንዱን ተላጩት ግማሹ። ለቅሶ ካለፈው በኋላ ጎረቤቶቻቸው ተናደው ተበሳይተው ምን ነው ምን አይነት አለጫጨት አመጣሽ? እንደው አዋረርሽን እኮ አሏቸው አሉ። ምን ላርግ ባሌ ቢሞት ባዘን ተላጨውት አሉ። የተላጩትን ክፍል እያሳዩ ምን ላርግ ባል ባገኘ ብዬ ልብ ያልቆርጥ ብሎ አሳደኩት አሉ። ልባችን ካልቆረጠ በቀር ይቻላል። ምንም ማክበድና ማካበድ ያስፈልግ። ሁሉም የወጡት ከዚህ ዓለም ላይ ምንም ሰማይ መስቀል አያስፈልግም። ወጣቶች ሰበብና ምክንያት ዮሴፍ በባዕድ ሀገር በእንግዳ ምድር እንዴት ቅዱስ ሆኖ እንደኖረ ተመልከቱት። ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲጭኑ 3 ሆኖ ነው። እግዚአብሔር የማያውቀው የለ አላለም። መጨከን ብቻ ነው። ወጣቶች ትታችኋት ውጡ። እንዴት ነው የምናስማማው? እንዴት ነው የምንኖረው? እንዴት ብናደርግ ነው የምንችለው? ፎርሙላ የለውም። እኔ ቀመሩ እንዲህ ነው ብዬ አልነግራችሁም። ዝም ብላችሁ እዚህ ስትመጡ ግን ትኖራላችሁ። እንዴት መለወጣችን መንፈሳዊ መሆናችንን አትወቁት። ዝም ብላችሁ ብቻ ኑሩ። መንፈሳዊነት ስንሆንም አይታወቀን። ዝም ብለን ስንኖር ግን እየተቀየርን እየተለወጥን እያደግን ከ30 ወደ 60 ከ60 ወደ 100 እየተቀየርን እየተሸጋገርን ነው የምንኖረው። ቀመር እንዳትጠብቁ። ግን ገንዘብ ላደረገው ሰው ዕውቀት የህይወት ምንጭ ነውና የእግዚአብሔርን ቃል ስሙ። እሱ ይቀድሳችኋል፣ እሱ ያነጻችኋል። ዝም ብላችሁ አስቀድሱ። ዝም ብላችሁ የእግዚአብሔርን ቃል ስሙ። ዝም ብላችሁ አንብቡ። ሰውየው በየቤታችን የጅማን አላቀም አዲስ አበባ ወጥ የሚሰራበት ድስት ሲያረጅ ፊውቸሩ የድስት ፊውቸሩ እና ሲቀደድ ከሰል ማመላለሻ ነው የሚሆነው። እዚህም እንደሱ ነው። የአዲስ አበባ ፊውቸሩ ከሰል ማመላለሻ ነው የሚሆነው ሲቀደድ እና ጥቀርሻ ምን አላቸው? አንድ አባትን ሄድና ቃል እግዚአብሔር አነባለሁ፣ መጽሐፍ ቅዱስ አነባለሁ፣ የጸሎት መጽሐፍ አነባለሁ፣ ግን አልለወጥ አልኩ አላቸው። መንፈሳዊ አልሆነ አልኩ አላቸው። እና እዛ ቤት ይሄ አሁን ያልኳችሁ ድስት ነበር። የወጦ ፊውቸር የተቀደደው ከሰል ጥቀርሻ ሆኗል፣ ተቀዷል። ና ልጅ ያሉትና በል በዚህ ድስት ውሃ አምጣልኝ አላቸው። እንዴ ተቀዷል እኮ ግድ የለም አምጣልኝ፣ አባት ስለሆኑ ልታዘዝ እያለ አመጣ። ልክ ቤት ሲደርስ ውሃው ፈሷል። ይሄው አላልኩም
ግድ የለም ደግማ አምጣልኝ ታመጣዋለህ። ኧረ ተው በተቀደደ ነገር ውሃ ከመቼ ወዲህ ነው የሚያዘው? ወይ ታምረኛ አይደለው ይለዋል። እንደገና ሁለተኛ መጣ፣ አሁንም ፈሰሰ። እየተበሳጨ እየተልጎመጎመ አላልኩም አባቴ ይለዋል። ግድ የለም አምጣ ይሉታል እሳቸው። ሶስተኛ ያመጣል፣ አሁንም ፈሰሰ። መጨረሻ ላይ ድስቱን ብድግ አረጉና አሳዩት። ያ ጥቀርሻ የነበረው ድስት ውሃውን በማመላለሱ ምክንያት ውሃውን ባያመጣ እንኳን ምን ሆኖ ተገኘ? ንጹህ ነው። ባትሰጉት እንኳን እዚህኑና ተቀደሱ። ይኸውላችሁ የእግዚአብሔር ቃል ራሱ ይቀድሳል። መጽሐፍ ቅዱስ የሚለን ይሄ ነው። በቃሉ አንጽቶና ቀድሶ ይላል። ባይገባችሁም ስሙት፣ ባትረዱትም ቁሙና አድምጡት፣ ይለውጣቸዋል። መጽሐፍ ቅዱስ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ነው። በእምነት ስሙት። በእምነት ስትሰሙት ይጠቅማችኋል። ሌላው ስለ መንፈሳዊ ሕይወት ሲባል በጥቂት ጉዳዮች ብቻ ተጠመዱ ወጣቶች፣ በጥቂት ጉዳዮች። ይሄንንም አትባኩም። ስለ መንፈሳዊ ሕይወት ጉዳይ ሲባል ሐሳባችሁ ሁሉ በሰማያዊ ሐሳብ ይወጣ። ያቺን ማርታንና ማርያምን አታስታውሱ? ማርታም አገልግሎት ስለበዛባት ባከነች ይላል። ልጅ በማሳደግ አትባክኑ። እናንተ ሞግዚቶች ብቻ ናችሁ። ውጥር አትበሉ። ወጣቶችም ይሄንን በመሰብሰብ ዋናውን ጉዳይ አትርሱት። ያ ተጨማሪ ነው፣ ያ ዳረጎት ነው፣ ያ ጭማሪ ነው። እንኳን ለኔና ለእናንተ ለሌሎች እንኳን የሚሰጥ ነው። ነፍሳችሁ ምንም እስካይቀርላት ድረስ አትባክኑ። ብክን ብለናል እኮ በጥቂት ጉዳዮች። ስለ መንፈሳዊ ጉዳዮች ሲባል በጥቂት ጉዳዮች ብቻ መወጠር። ፕራዮሪቲ ሊስታችሁ ጸሎት፣ ፕራዮሪቲ ሊስታችሁ የመጀመሪያው እግዚአብሔር ማስቀደስ፣ መቁረብ። ማርያምስ የማይቀሟትን በጎ ዕድልን መረጠች። ቁጭ ማለት። ተረጋጉ። ሌላው ከባቢ አየራችሁን መንፈሳዊ አድርጉት። ህሊናችሁን በመንፈሳዊ ነገሮች ሙሉት። አይናችሁን መንፈሳዊ ነገር አሳዩት። አፍንጫችሁን ዕጣኑን አሽትቱት። ይህን ካደረጋችሁ ዓለማዊነትን ድል ትነሳላችሁ። ወደ ተጠየቀው የዚህ የቴክኖሎጂ ጉዳይ እንሂድ። በነገራችን ላይ አሁን ይሄ ከዚህ ጋር ተያይዞ የቀረበው ጥያቄ የዚህ አንድ መፍቻ ነው የሚሆነው። ይኸውላችሁ የዚህ የግሎባላይዜሽን የሉላዊነት ዓለምን በአንድ ቤተሰብነት ለመመስረት የሚደረገው ትክል የዓለም አቀፋዊነት ማስፈጸሚያ ስልቶች አንዱ ቴክኖሎጂን ወደ እያንዳንዱ ሰው ማቅረብ ነው። ጠቀሜታም ጉዳትም አለው። አራት ነገሮች ናቸው በዋነኝነት የሚጠቀሱ። አንደኛ ንግድ ነው። የዚህ የትሬድ የሚሉት የንግድ ስምምነት ዓለምን ያቀራረበና አንድ ያደርጋል ብለው ያምናሉ። ጠቀሜታም ጉዳትም አለው። ሁለተኛው ምርት ነው፣ ፕሮዳክሽን ነው። ለምሳሌ በዚህ ዘመን የሚቀርቡልን ምርቶች በሙሉ ለክርስቲያናዊ ቤት የሚጠቅሙ አይደሉም። እስኪ አለባበሶቻችንን የሚያመርቱትን ተመልከቷቸው። በጣም የተጣበቁ እርቃን የሚወጡ ልብሶች ናቸው አብዛኛው እየተመረቱ ያሉት። ምንድነው ሲባል የምዕራባውያንን ባህል በብዙ አፍሪካውያንና ሌሎች ላይ በመድፋት ባህላቸው፣ ክርስትናቸው፣ እሴታቸውን ማራገፍ የሚፈልጉት በምርቶቻቸውና በሸቀጦቻቸው ናቸው። ቃሪያ አምርተን ጠግበን ያልበላን ሰዎች ቃሪያ ሱሪ ያመርቱልኝ ይችላል። ይሄ ግን በምክንያት ነው የሚያደርጉት። ቢቢሲ እና ሲኤንኤን ይሄን ብቻውን ይተነትኑታል። ምክንያት አላቸው። እህቶቼ የምታረጉትን ቀሚስ የምትለብሱትን ልብስ መምረጥ እስኪያቅታችሁ ድረስ ገበያ ላይ እንደምታጡ ታውቃላችሁ። ወንዶች የሚወርድ ሱሪ በራሱ የሚወርድ ሱሪ ሪሞት ኮንትሮሉ የት ይሁን እግዚአብሔር ይወቅ። አረ ከፍ አድርገው እስክንል ድረስ የሚወርዱ ሱሪዎች እኮ ነው የሚያረጉት። ፊልሙ፣ ኳሱ ዝም ብሎ የሚመረት ምርት አይደለም። አእምሮን መቆጣጠሪያ ስራዎች አሏቸው። ሩካቤ ቀስቃሽ የሆኑ ፊልሞች፣ ፖርኖግራፊዎች በኋላ አመጣበታለሁ ጊዜ ካለ። ዘፈኖቹን እስኪ ተመልከቷቸው። በዋናነት የዓለማዊነትን አቅርቦት መጨመር ነው።
የዚህ ምንጩና መስጫም ስልቱ ደግሞ ቴክኖሎጂ ነው የሚባለው። ባጭሩ እኔ ቴክኖሎጂን ስተነትን አሉለም ጥበብን ማሳየት ወይም ጥበብን መተርጎም ነው ይለዋል ግሪኩ። እንደ የኔታ ማሳያስን ባልተረጉም እንኳን እቺ ለተርጉም እንጂ ከፈቀዱልኝ ቴክኖ ጥበብ ሎጎስ መናገር ነው። በዚህ ስም ግን እኛን የሚጎዳን ነገር ምንድነው? እነሱን ላሳይ። ፀሐይ ላይ ተቀምጣችኋል፣ ብዙ ሰዓትም እንዳልወስድባችሁ። መመርመርን እግዚአብሔር አይጠላም። ሁለት የመጽሐፍ ቅዱስ ጥቅሶችን ባጭሩ ላሳያችሁ። ወደ ገብረ ጉንዳን ሂድ መንገዷን ተመልከት ጠቢብ ሁን ይላል። እግዚአብሔር ነው እውነተኛ ጠቢብኛ። በእውነት እንዲህ አድርጎ የፈጠረን። እንደው ወጣቶች የምትመረምሩ ከሆነ ዓለም ላይ ካሉት ፋብሪካዎች በላይ እኛ ውስጥ ያለው ፋብሪካ እንደሚበልጥ ታውቃላችሁ? ትሪሊየን ሴሎች አሉ በውስጣችን። እጅግ የሚገርሙ ፋብሪካዎች አሉ ዓለም መርምሮ ባይደርስባቸው። ፋብሪካ ነው እግዚአብሔር የገነባው። ከዚህ የበለጠ ጥበብ አለ? እንደው ተናግረን የማንጨርሰው ጥበብ። ቆይ እግዚአብሔር እቺን ምድር ምን ላይ ነው ያቆማት? እናንተ ተመራማሪዎች፣ እናንተ መሐንዲሶች ምን ላይ ነው ያቆማት እግዚአብሔር? ውሃ ላይ እኮ ነው ያቆማት። እቺን የምታክል ዩኒቨርስ ውሃ ላይ ያቆማት እግዚአብሔር እኮ። ካስማ የላት ባላ የላት። ምን አይነት አምላክ! እጅግ ጠቢበኛ ነው እግዚአብሔር። አሁን በአውሮፕላን መሄድ ይሻላችኋል በደመና? እናንተ ወጣቶች እስኪ ንገሩኝ። አይዟችሁ አልወስዳችሁም። እኔ በደመና ብትሄዱ ይሻላችኋል በአውሮፕላን? በደመና ይሻላችሁ? ሞተሩ ተበላሽ አልተበላሽ፣ ደመና ያለው አሸባሪ ገባበት አልገባበት፣ ወፍ ገባበት አልገባበት እና ደመና ብላችሁ በደመና ብትሄዱ አይሻል? አሁን እኔ ምርጥ ክርስቲያን በሆነ እኮ አውሮፕላን ተጠብቃሉ ልም ነበር ጅማ ላይ በደመና እንደ ሚልኪ ቁልዝማዊ እንደ ቶማስ ዘህንዴኬ በደመና። አሁን በደመና የሚሄዱ አሉ አባታችን እዚህ ይጅማ ፈለገ ሰላም ሰንበት ተማሪዎች ከበሮ የምትይዙ አላልኩም። በደመና በደመና አቤት እንዴት ይደንቃል! በጣም በደመና ይሄዱ። ተረት የሚመስለው ሰው እኮ አለ ይሄን ስንል ተረት የሚመስለው። እዛ ደብረ ሊባኖስ እንታ ሰምተው ይሆን እያስጎበኛሉ አስጎብኘው ተክልዬ 29 ዓመት ተጋደለ፣ ተክልዬ በአንድ እግሩ ቆመ እያለ ሲናገር ፈረንጁ ዋው እኔ እኮ እንደዚህ ማድረግ አልችልም ይላል። ስላንተ እኮ አይደለም የምነግርህ ስለ ተክልዬ ነው። ስለ እነሱ የሚነገራቸው ስለሚመስላቸው እኮ ነው ፍንም ያረጋቸው ነገር ሁሉ። ስለ እናንተ አይደለም የምናወራው ብሏቸው ተረት እንዳይመስላችሁ። በዋናነት የዚህ ቴክኖሎጂዎችን በቅጡ ካላየናቸው ምን እንደሚያደርጉ ልንገራችሁ። የመጀመሪያው ነገር ይውላችሁ ኃጢአትን ማለማመጃዎች ሆኑ። ብዙ ትዳሮች በእጆቻቸው ስልክ አማካኝነት ትዳሮቻቸውን እየፈቱ እንዴት እርቃን የወጣ መረን የወጣ ዝሙት እያስተማሯቸው ብዙ የወጣቶች ትዳር አደጋ ላይ ወደቀ። አደጋውን አያችሁ? ኃጢአት ማለማመጃ፣ ርኩሰትን እንደ ተራ ነገር ማስቆጠሪያ። እንደውም አንድ ጥናት በ2005 የተደረገ ጥናትን ልግለጽላችሁ። በቴሌቪዥን መስኮቶቻችን በቻናሎቻችን ደሞ አደራችሁን ስትቆጥሩ እንዳታመሹ። እኔ ከነገርኳችሁ እመኑኝ ታምኑኝ አላችሁ አይደል? በሰዓት ብቻ 50 ወንጀሎች በቴሌቪዥን ቻናሎች በፊልሞች ይለቀቃሉ። 50 ፐር አወር። ከደርዘን በላይ ደግሞ የነፍስ ግድያዎች ፊልሞች ተሰርተው ይለቀቃሉ። አንድ የ17 ዓመት ልጅ ከህፃንነቱ ጀምሮ እነዚህን ቻናል እየቀያየረ ያለ የልጅ 17 ዓመት ሲሞላው ከ800,000 እስከ 1.5 ሚሊዮን ወንጀሎችና ግድያዎችን በአይምሮ አጭቆ ነው የሚያድገው። ባለፈው አልሰማችሁም? የዛሬ ዓመት ነው 2 ዓመት አንድ ህፃን ልጅ ይሄ እንደማን ነው? ይሄ የሚበረው ማን ነበር? ይሄ ፊልም እናንተ የምታውቁት ህፃናት እናንተ እንኳን ታውቁት ማን ነው? ስፓይደርማን። እንደ ስፓይደርማን ልሁን ብሎ ከኮንዶሚኒየም ወደቀ አባታችን። ልጆች ይሄ ውሸት ነው። የለም ክርስቲያን ስትሆኑ ቅድም እንዳልኳችሁ በደመና ልትበሩ ትችላላችሁ። ግብረ ሰዶማዊነትን ገና ከህፃንነት የሚያሳይ ፊልም ነው አሁን እየሰሩ ያሉት። ሰሞኑን ጥሩ ሰዎች ለቀውታል። እባካችሁ ይሄንን ፊልም እንዳትፈቅዱ ከልክሉ ብለው። ምን ማድረግ ነው አላማው? ቅድም ያልኳችሁን ከመንፈስ እግዚአብሔር እየቆራረጡ
ፍጹም መረን የወጣ ስጋዊ ትውልድ ማምረት ነው የሚፈልጉት። አንደኛ መልካም ባህልን እሴትን መሸርሸሪያ ነው። የምዕራባዊነትን ባህል በማምጣት ዓለማዊነትን ማጥፋት ነው። ዋና የዚህ ደግሞ ማቀንቀኛው ዝሙታዊ ማድረግ ነው። ወጣቶችን ነው የሚለው ሴክሹዋላይዝ ማድረግ ነው የሚለው። አእምሯቸውን በዚህ ነው የምንቆጣጠረው ብለው አምነዋል። ለዚህ ነው እየሰሩ ያሉት። ኦርቶዶክሳውያን የማይመለከታችሁን ነገር አትዩ፣ የማይቀድሳችሁ ነገር ጋር አትተባበሩ። ለመነኮሳት የሚጠቀስ ጥቅስ አለ። የተስማ ድምጽ ወይ ትራይ ገጽ፣ ድምጿን አትስማ መልኳንም አታይ፣ ለቅድስና ማያበቃ ትሩፋት ማያሰራ እግዚአብሔርን የሚያስረሳ አትዩ አትስሙ፣ ዲሊት አድርጉት። ኃጢአት ነው የሚያለማምዱን። መርጣችሁ ዕውቀት የሚሰጥ መንፈሳዊነትን የሚያበረታታ ስጋዊነት ይልቅ መንፈሳዊነትን ምድርንም ቀለል የሚያደርግ ቴክኖሎጂ ዋናው ዓላማ እሱ ነው። የምድርንም ኑሮ ቀለል የሚያደርግ ሲሆን ይሄን ሁለተኛው ሃይማኖት ማስለወጫ አድርገውታል። በዋናነት እግዚአብሔር የለም ባይ አድርገውታል እኮ ትውልዱን። ምስራቅ አውሮፓ 49% እግዚአብሔር የለም ባይ የሆነው በእነዚህ ጫናዎች ነው። ይሄንን ጫና ነው አሁን እየደፉብን ያሉት። ሌላ ሱስና በሽታ ነው የሚሆነው ይሄ ቴክኖሎጂ እኮ። አብዛኛው ሰው አሁን እኮ እዚህ አሁን ቁጭ ብለን እንደ ጉባኤም ላይ ስብከት ሰብኮ ሲወርድ መቅደስ ውስጥም አንዳንዴ ደፋሮች በቃ ሰው ሰላም ዋልክ እንዴት መነጋገር እንኳን ቀርቷል እኮ። እቤት ሚስት እንደዚህ እንደማይኖር ተስፋ አረጋለሁ። ተከታታይ የቱርክ ፊልሞችን ሚስት ለብቻዋ ታያለች፣ አባት ደግሞ ለብቻው በኢሳትን እስኪ ከፈችልኝ ደግሞ አትዩ ያልኩ ባታዩ ጥሩ ነው። ካያችሁ መርጣችሁ እንደው ደህና ነገር ይሄ ማያናድድ ማያበሳጭ ተስፋ ማያስቆርጥ እንደዚህ አይነት ነገር እንጂ ምንድነው አይምሯችሁን ስትረስ ውስጥ እኮ የገባ ነው እኮ። ለዚህ ነው ይልቅ ጸሎት ጸልዩ፣ ይልቅ አልቅሱ። ልጅ ደግሞ ጌም ይዞ ይጫወታል። ታዲያ መቼ ነው የሚተዋወቁት እነዚህ ባልና ሚስት? ይነጋገራሉ ቤት ውስጥ። እዛ አሜሪካን እንዳለው እኮ ሊሆን ነው። አንድ ወዳጃችን እኔና ሚስት የምንገናኘው አለ ኮሪደር ላይ ነው አለ። እሷ ሰርታ ስትገባ እኔ ለስራ ስወጣ ሃይ ሃይ እንባባላለን አለ ኮሪደር ላይ። አባት ኢሳት ላይ ወይ መረጃ ቲዩብ ላይ፣ እናት ቱርክ ላይ ቤቢ ጌም ላይ። እነዚህ ልጆች አሁን ወደፊት ቤተሰብ ይሆናል፣ ይተዋወቃል። ሚስት አሁን ይሄ ባሌ ጥርሱ እንደዚህ ነበር እንዴ አትልም ከረምረም ብላ በልኩ